ኦልድ ትራፎርድ ሲቃ ነባች። እየመረራትም ቢሆን የመሃል ሞተሯን ሸኘች። ብራዚላዊው ኮከብ የቀያይ ሰይጣኖቹ አፍቃሪ ካርሎስ ሄንሪኬ ካዚሜሮ ከሚወደው ክለቡ ጋር ለመለያየት የ90 ደቂቃ ዕድሜ ብቻ በቀራቸው በዚህ ሰዓት ማን እሱን ይተካል የሚለው ጥያቄ ትልቅ ራስ ምታት ሆኗል። ታንከኛው ብራዚላዊ ኮከብ ለክለቡ ባደረገው ተጋድሎ የጀግና ሽኝት በተደረገለት በዛን ሰዓት ማንቸስተር ዩናይትድ እና ደጋፊዎቹ ሁሌም በልቤ ትኖራላችሁ፣ ክለቤን በጣም እወደዋለሁ፣ ማንቸስተር ዩናይትድ በልቤ ይኖራል ብሎ ተናግሮ ሳይጨርስ ስታዲየሙ በእንባ ተሞላ። ኳስን ጠንቅቆ የሚያውቀው ብራዚላዊ በቀይ ሰይጣኖቹ ፍቅር ለመውደቅ ብዙ ጊዜ አልፈጀበትም። ካዜ ሲናገር እኔ በሪያል ማድሪድ ቤት ያላሳካውት ነገር የለም፣ እንደ ማንቸስተር ዩናይትድ ግን ቀልቤን የገዛ ክለብ የለም በማለት ፍቅሩን ገለጸ። ካሴ በእግር ኳስ ሕይወቱ ያላሳካው ነገር የለም፣ የቀረ አለ ከተባለ የዓለም ዋንጫ መሳም ብቻ ነው። ታንከኛ 6 ቁጥሩ ብራዚላዊ በዩናይትድ ቤት ያላየው ነገር የለም። ከክለቡ ከፍታና ዝቅታ ጋር ሲተችና ሲጠለጠል የከረመው ኮከብ ዛሬ ሁሉንም ነገር አልፎ የከፍታና የፍቅር ምሳሌ ሆኖ ከሚወደው ቤቱ በፍቅር ተሸኘ። ጉድባይ ካሴ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ለዩቲዩብም ሰብስክራይብ አድርጉልኝ። ሱዬ ነኝ።